ሃይሚ የለችም እንዴ? ሃይሚ የምትሰራለች ምን ማለት ነው? ሃይሚ የምትሰራለች? ያው ጓደኞች ቤተሰቦች አሉና ሃይሚ አሁን ስለ ሃይሚ እንድጠይቀን አይደለም። ይሄ ሁሉ የተሰበሰበው ላንተ ነው። ሃይሚ ምናምን እንድትለንተውና እንዴት ነው ያለ ሃይሚ የሚሆነው? ያለ ሃይሚ ምናምን ያው ሁሉም ጓደኞች እኮ ናቸው። ምን ተሰማክ? በጣም ደስ ብሎኛል እውነት እግዚአብሔር ያክብርልኝ። እዚህ አብሮ አደጎቼም አሉ ያው ካሜራ እንዴ ፍቅር ምን ሆነ ነው? እንዴት ነው ፍቅር ነው? እንዴ ሙቀቱ እንዴት ነው ዱባይ? በጣም ሞቀኝ። አሁን ደግሞ በስማ እንጆ እያደረኩኝ ላይቭ ገብቼ ነበር። ላይቭ ገብተሽ ነበር? ፕሬዝዳንቱ እያከከ ላይቭ አስገብተሻል። እንዴ ጨፈራ ነው እኮ ነው። ጨፍር ኩዳ እንደዚህ ነው የሚጨፈረው። አቦት አጭ እንዴ ካሜራ ካሜራ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም አለው። ሁሉ ሰላም ነው። እንዴት ናችሁ? ስራ ጤና እንዴት ነው? በያላችሁበት ሁላችሁም ሰላማችሁ ይብዛልኝ። እንኳን አደረሳችሁ በድጋሚ። እንግዲህ እግዚአብሔር አምላክ አመት ያደርሰን። እንግዲህ ዛሬ በተለያዩ ቪዲዮዎች መጥቻለሁ። ሰሞኑን እንግዲህ በጣም ቆንጆ ቪዲዮዎች ተለቀዋልና እነሱ ቪዲዮዎች ምንድናቸው? ጃኒ በመቀሌ የተደረገችው አስደንጋጭ ፕራንክ እኔ በህይወቴ ለመጀመሪያ ጊዜ ጀስት እውነተኛ ፋክት ፕራንክ ለመጀመሪያ ጊዜ ሳይ የምር የሌለ ፕራንክ ጀግና ደግሞ ያዳ በጣም ይችላል የምር አዶናይንም ፕራንክ አርጓታል፣ እሷንም ፕራንክ አርጓታል እና በጣም ጀግና ልጅ ይችላል የምር። ሌላው ምንድነው ዳኒ እንግዲህ ጽጌን ሰሞኑን ቡታጅራ መግባቷን አውቆ ቀለበት ፕሮግራም አደረገ። እንዴ ቆይ ወዴት እየሄድን ነው እንዴ? እኔ ምንም አልገባኝም የምር ማለት እኔ አንዳንዴ ሳስበው በጣም ግርም ይለኛል። በሰሞኑ እሷም በእርግጥ አበዛችው፣ በጣም ቀበጠች የምር እና አልቀበልህም ብለዋለች። ጊዜ አይደለም ምናምን አለችው። እሱ ግን በአንድ ሳምንት ባልሞላ ሰዓት ውስጥ ሌላ ጓደኛ ይዞ እንግዲህ የታገቢኛለሽ ቀለበት አድርጎላታል። አብሮ አደጉ ተማሪው ናት ማለት አብረው ተምረዋል ትምህርትና እሷ አለ። ሌላው ደግሞ ማለት ነው ብሩኬ ቡታጅራ የሃይሚ ጓደኛ ማለት እንኳን ሃፒ በርዝዴይ የሚባለው ሃፒ በርዝዴይ ብያለሁ። እኔ ጀስት በግሌ እንኳን ተወለድክ፣ ያው ቀሪ ዘመን የተባረከ የተቀደሰ ይሁንልህ። በህይወት ዘመን ደግሞ በጣም ብዙ ትልቅ ደረጃ ላይ የምትደርስበት ዘመን ያርግላችሁ ሁለታችሁም ለማለት ነው። እና ትላንትና ማለት ነው በጣም የሚገርም የልደት አከባበር ነው ያከበረው። እሱን ቪዲዮ አሳያችኋል። ወደ መጀመሪያው ቪዲዮ ስንሄድ ጃኒ መቀሌ ላይ በጣም አስደንጋጭ ፕራንክ ተደርጋለች። በጣም ነው የሚገርመው የምር የ2018 አንደኛ ማለት ምንድነው የሚባለው በቃ አንደኛ ፕራንክ የእውነተኛ ፕራንክ የተደረገችው ጃኒ ናት። ያዳ ቲዩብ ላይ ታችኋል። ኦልሞስት በ20 ሰዓት ውስጥ ወደ 170 ሺህ እይታ አለው። ግን በጣም ነው የገረመኝ። ይችላል ልጁ በቃ ይችላል። ካሁን በፊትም ብዙ ልጆችን እንደዚህ ፕራንክ ሲያደርግ አይተነዋል እና እስኪ ያን ቪዲዮ ላሳያችሁ። ይሄው ፕራንክ ሲያደርጋቸው አያል ይችላል የምር። በነገራችን ላይ ማለት ይሄንን ፕራንክ ሲያደርግ አዶናይ ያውቃል። ምክንያቱም አስቀድሞ አዶናይን ፕራንክ ስላደረጉት አዶናይ ተመካክረው ስለሆነ ያውቃል አዶናይ። ይችላል የምር
እና የምር ትግርኛ ዘፈን መቀሌ ውስጥ መተሽ ለምን እንደዚህ ትጨፍሪያለሽ ነው ያላት እንግዲህ እና በጣም የሚገርም ነው። ሌላው ደግሞ ፕራንክ መሆኑን ካወቅሽ በኋላ ማለት ያሳያችሁ በጣም የምር በጣም ነው የሚያስደነግጠው። እኔ አንዳንዴ ሳስበው በእንደዚህ ያክል ራሷን ነው የሳተችው። የምር እስኪ ላሳያችሁ። ኢንጆይ እያደረኩኝ ላይቭ ገብቼ ነበር። ላይቭ ገብተሽ ነበር። ፕሬዝዳንቱ እያከከ ላይቭ አስገብተሻል። እንዲህ ጨፈራል ነው እኮ ነው። ጨፍር ጉዳ እንደዚህ ነው የሚጨፈረው። አቦት አጭ እብር እንዴ ፕራንክ ነው ሲሏት እንግዲህ በጣም መረጋጋት ራሱ እስኪያቀታት ድረስ ነው። እና እውነት በጣም አንደኛ ፕራንክ እኔ የአመቱ ምርጥ ፕራንክ ቢኖር ይሄ ፕራንክ ነው። በቃ ካሁን በኋላ እኔ 2018 ላይ ይደገማል። ግን እንደዚህ አይነት ፕራንክ ማለት ምንም ሳትዘጋጁ ባላ በማታውቁት መንገድ እንደዚህ በጣም ይችላል ያዳ ይችላል። የምር ጀግና ብያለሁ። ማርያምን ትችላለህ። አዶናይ ራሱ አንድ ፕራንክ ተደርጓል። ግን ያ ፕራንክ በጣም ነው የሚያስቀኝ። በጣም አዶናይ ደግሞ መሳሪያ ይፈራልና ያው የከተማም ልጅ ስለሆነ ያው መሳሪያ ያው ለሁሉም ነገር በጥንቃቄ ካልያዙት መሳሪያ መጥፎ ነገር ከባረቀ ያው የሚሄድበት አይታወቅም። ፍጥነቱም በዛ ላይ በማይክሮ ሰከንድ ስለሆነ። ሌላው እንግዲህ ዳኒ ሮያል ትላንትና እንግዲህ የፍቅር ጥያቄ አቅርቧል። በጣም ነው የሚገርመኝ። የፍቅር ጥያቄ አቅርቦ ደግሞ ከተቀበለች በኋላ ጽጌ እያበደች አልመጣችም። ምን ማለት ነው? የት ነበርሽ? አይ ጽጌ እኔ በህይወቴ ጽጌ ፈታ ነው የምታረጊው። ፈታ በቃ ፈታ ያለች ልጅ ናት። ቡታጅራም አይታችኋታል። ሄዳ ነበረ ከናብርሽ ጋራ እና በቃ ፈታ ያለች ልጅ ናት። እስኪ የዳኒን የቀለበት ፕሮግራም ላሳያችሁ። ታገቢልሽ ዋው ስሙ እምቢ ብትይ ኖሮ ተቃጣይ ከለ ያለ አንተስቀጣቸው ትንሽ አረፍት በልዲነርገስላለች ዳኒ ዛቲፍ በነገራችን ላይ ማለት ነው ሰሞኑን ጽጌ ራሱ አበዝተዋለች። ቡታጅራ ራሱ ሄዳ አዲስ ህይወት ጀምሬያለሁ ምናምን ብላ የሆነ ፖስት አድርጋለች እና በጣም የሚደብረው መበሻሸቅ በነገራችን ላይ ማለት ነው። ዞሮ ዞሮ መዝጊያው ጭራሮ ይላል የሀገሬ ሰው። ዞሮ ዞሮ ጽጌና ዳኒ አይለያዩም፣ የታወቀ ነው። የ13 ዓመት በላይ በፍቅር ያለፉ ብዙ ነገር ክፉንም ደጉንም አብረው ያሳለፉ ልጆች ናቸው። መቼም ቢሆን እነዚህ ልጆች አይለያዩም። ላይክ ያው ጀስት ፈን ይመስለኛል እኔ እንደተረዳሁት አንፃር ይሄ ነገር ማለት ነው። እና እስኪ ደግሞ እዚህ ላይ ማለት ነው የሜሪ ማሽቃበጥ የሜሪና የእንትና ይሄ ፍቅር ነው የሚሉት ፍቅረ ማርያም የነሱ ማሽቃበጥ አቤት 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 በስማ በጣም ነው የሚገርመው። ዋው 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 ሰው በወሬ ሲሆን በተግባር ነው። ስለዚህ እንትን ይባላል የረከሰው ሴት እንዳንቺ እና እንግዲህ የቀለበት ፕሮግራም አድርጓል። ጽጌ ስትንቀየቀይ ከቻላለችም
ምን የት አያችሁ እንግዲህ የናቁት ምንድነው? እኔ ይቅርታ አድርጉልኝ አንድ ነገር ልናገር። የናቁት እንትን ይላል ይባላል፣ ግን ይቅርታ ለኦዲየንሶች አልልም። ያው እና ማለት ነው ጽጌ እንግዲህ ንቃው ነበረ ዳኒን። ያው ሪል ፋክት ባይሆንም ያው እንግዲህ ዳኒ አግብቷል። እስኪ ቀለበት ፕሮግራም አድርጓል ዳኒ። እንግዲህ እስኪ ጽጌ እንግዲህ ስትሮጥ ከች ብላለች። ይኸውላችሁ ያለችውን ስሙ። ይኸው አልፈልግም ሳይሆን እኔ ጊዜ ፈልጋለሁ ነው ያልኩት። ቢሆንም ግን አሁን አንቺ በእናትሽ ልጅቷ እንደዚህ አይነት ነገር አልለመደችም። በነገራችን ላይ ማለት ነው ልጅቷ ግን ስታሳዝን የምር ማለት ቢሆንም ባይሆንም ብቻ ላይክ ዘ ሴም አስ ዋት ዘ ሴም አስ ሄርሜላ ልክ እንደ ሄርሜላ ናት እቺ። ልጥፍጥፍ ባንዴ ይደረጋል ግን አይደረግ ነውር ነው ብቻ ያው እና ጽጌ ደግሞ በጣም እንግዲህ አብዳለች። የቀለበት ፕሮግራምሽን ብትቀበይ ኖሮ እንደዚህ አይደርስብሽም ነበረ። ሌላው ደግሞ በጣም የምንወዳቸው የምናከብራቸው ግሬስ ፋሚሊ የልጃቸው ጾታ ታውቋል፣ ወንድ ነው ተብሏል። ዋው 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 ዋው! ይችላል የምር በቃ ወንድ ልጅ የመጀመሪያ ወንድ ሲወልድ ነው አሪፍ፣ በቃ ለወንድ አሪፍ ነው። እሱም ምኞት የነበረ ብሏል። እንግዲህ ፕሮግራሙ በጣም ብዙ እኔ አይቻቸው ማላቃቸው ሰዎች ሁሉ ፕሮግራሙ ላይ ተገኝተዋል እና እስኪ አንድ ቪዲዮ ላሳያችሁ። በጣም እንወደው አብርሽ እንኳን ደስ አለ ወንድም አለም፣ እንኳን ለዚህ ክብር አበቃችሁ። ሩታም እና እንኳን ደስ አላችሁ እንላለን። በፍቅር በሰላም በጤና ያኑራችሁ። እስኪ አንድ ቪዲዮ ላሳያችሁ። በመሀላችሁ ብዙ ነገር ሊፈጠር ይችላል። ያን ነገር ማንሳት አንፈልግም። ሁላችንም እዚህ ጋር ያሉ ሰዎች በሙሉ ማለት ነው እናውቀዋለን። በመሀላችሁ አለመስማማት አለመግባባት ተፈጥሮ እስከ መጨረሻው እንደሄዳችሁበትና እንደተለያያችሁ እናውቃለን። በመሀላችሁ ግን የሚያስተሳስረው ትልቅ በረከት አለ። ትልቅ ልጅ አላችሁ በመሀላችሁ። ሁላችንንም አንድ የሚያደርገን አንቺን ከሱ እንዳንለይ አንተንም ከሱ እንዳንለይ የሚያደርገን በመሀላችሁ ልጅ ተፈጥሯል። በዛ ደግሞ ሁላችንም ደስተኛ ነን። እዚህ ጋር የምታዩት ሰው ሳይሆን ፋኖቻችሁ ወዳጆቻችሁ። እንግዲህ እንዳያችሁት ነው የአብርሽ እንግዲህ የወንድ ልጅ አባት ሊሆን ነው፣ ሆኗል ሳይሆን ሊሆን ነው ገና። ያው በቅርብ ጊዜ ያው እንግዲህ ቀኗ ደርሷል እየተባለ ነው። ያው እንግዲህ በቅርቡ ተወልዳለች። እግዚአብሔር ይማርሽ ድንግል ማርያም በሽልም ታውጣሽ። አሁንም ደግሜም ደጋግሜም እና እንኳን ደስ አለህ አብርሽ። ሌላው ደግሞ ማለት ነው ትላንትና ብሩክ 22 ዓመቱን እያከበረ ነበርና ማለት ነው። ግን እኔ በ22 ዓመት ይሄን ያክል ስኬት አይቼ ሰምቼም አላውቅም። ግን ልጁ ይችላል፣ በቃ ጀግና ነው። እኔ ጉራጌ ወርቅ ነው የሚባለው ለካ እውነት ነው። በእኔ አንደበት ጉራጌ ወርቅ ነው። በቃ ጉራጌ ለስራ በቃ አንደኛ እግዚአብሔርን ጉራጌ ወርቅ ነው በቃ የምር እና ማለት ነው። በዚህ እድሜው ገና በ22 ዓመቱ እንግዲህ ብዙ ንብረት አለው አፍርቷልም፣ እግዚአብሔር ይመስገን። ገና ከዚህ በላይ ብዙ ነገር ያደርጋል። 22 ዓመቱን ሲያከብር ሃይሚ እንግዲህ ፕራንክ ልታረገው ሄዳ ማለት እሱን ይዘውት አስረው ሲመጡ እሷ ተደብቃ ነበር ፕራንክ ለማድረግ። እሱ ግን ያለ ሃይሚ አይሆንለትም፣ የምር ያለ ሃይሚ ጭራሽ አይሆንለትም። ምን እንዳልተቀላችሁ ሃይሚስ የታለች? እስኪ አንድ ቪዲዮ ላሳያችሁ። ሃይሚ የለችም እንዴ? ሃይሚ ምን ትሰራለች? ምን ማለት ነው? ሃይሚ ምን ትሰራለች? ያው ጓደኞች ቤተሰቦች አሉና ሃይሚ አሁን ስለ ሃይሚ እንድጠይቀን አይደለም። ይሄ ሁሉ የተሰበሰበው ላንተ ነው። ሃይሚ ምናምን እንድትለን ተውና እንዴት ነው ያለ ሃይሚ የሚሆነው? ያለ ሃይሚ ምናምን ሁሉም ጓደኞች እኮ ናቸው። ወይ ደውሉላት እንጂ በቀን እኮ ነው ማዘጋጀት። አልፈቅድም ብሏታል። እንዴ አልተፈቀደላትም ያለሱ። ኧረ እግዚአብሔርን ይከብዳል። እና ምን እናርግኛሽ? እሺ አትመጣም ማለት ነው። እንዳያችሁት ነው። ሃይሚ ከሌለች አይሆንም አለ። በቃ አይሆንም ወይ ግና ማለት ከጎኑ ማን እንደሌለና እንዳለ እንግዲህ በጣም ጀግና ነው፣ ይችላል።
ሌላም እሷ ስመጣ ደግሞ ያለው ቪዲዮ ላሳያችሁ። ምን ተሰማክ? በጣም ደስ ብሎኛል እውነት እግዚአብሔር ያክብርልኝ። እዚህ አብሮ አደጎቼም አሉ ያው ካሜራ ላይ ገብተው ማያውቁ ግን ብዙ ቦታ ወርቼ ይላቸው ምናምን ስለነሱ ብዙ ቦታ ወርቻለሁና እነሱም ስላዩት ያው ቤተሰቦቻችን ስለተዋወቋቸው ደስ ብሎኛል። እናቴም ወንድሜም ናኒም ሚኪም ስምሪም አዛጋ ኤላ ዳይመንድ ዊና ሄና ምናምን ብዙ ናቸውና እግዚአብሔር ያክብርልኝ። እንግዲህ በቃ ብሩኬ እንደዚህ ነው። በቃ ለሰው ልጅ ያለው አስተሳሰብ ወጣቶችን እንዴት እንደሚመክር ገና 22 ዓመቱ ነው፣ ግን የ22 ዓመት ልጅ ማለት አይመስልም። በቃ ላይክ እንደ አብረሽ ማለት አብረሽ አሁን ማለት በጣም አርቆ ነው የሚያስበው፣ አርቆ በሩቁ ነው የሚያስበው እና ላይክ የቡታጅራ ልጆች ምንኛ መታደል ነው። ግን እንደዚህ አይነት ጥሩ አስተሳሰብ በቃ በነገራችን ላይ የቡታጅራ ልጆች አይታቸዋቸው ከሆነ ማለት ነው በጣም ነው የሚደጋገፉት። እውነት እንደነሱ የሚደጋገፍ ሰው የለም። በቃ ሌላው ሰው ብታወት ማለት ነው የአንዱን ማደግ አንዱ አይፈልግም፣ ጭራሽ የአንዱን ማደግ አንዱ አይፈልግም። እነሱ ግን ሰፖርት በቃ ተደራርገው በቃ ላይክ አንድ ላይ ነው የሚያደርጉት። በቃ እግዚአብሔር እነዚህንም መጨረሻቸውን ያሳምርላቸው። በጣም ምርጥ ልጆች ናቸው እና የዛሬ ቪዲዮ ይህን ይመስላል። እወዳችኋለሁ። ቴንክ ሶ ማች